ወንድሞችናቶች አላህ ሱብሓነሁ ወተዓላ ሱረቱ መርየምን 19ኛ ሱራ አድርጎ ነው ያወጣው። 19 ቁጥር ማለት ራሱን የቻለ ትርጉም እንዳለው ከአሁን በፊት በብዛት አይተናል። ታዲያ አላህ ሱብሓነሁ ወተዓላ ሱረቱ መርየምን እንዴት እንዳወረደ እናያለን። መርየም የሚል ስም አራት የአረብኛ ፊደል ነው። ሚም ራ ያ ሚም ሁለት ሚም አሉ ማለት ነው። እና አላህ ሱብሓነሁ ወተዓላ በዚህ ሱራ ውስጥ ሱረቱ መርየም ውስጥ ሚም 287 ራ 167 ያ 342 ሚም 287 ይህ ቁጥር ሲደመር ማለት ነው ወንድሞቼ ናቶች 1083 ቁጥርን ይሰጠናል። ይህ ቁጥር ማለት ወንድሞቼ ናቶች 19 ሲባዛ 19 ሲባዛ በ3 ይሰጠናል። 19 የመጀመሪያው 19 ቁጥር ማለት የሱረቱ መርየም ምዕራፍ ሲሆን ሁለተኛው 19 ቁጥር ደግሞ አላህ ሱብሓነሁ ወተዓላ የመርየምን ታሪክ በ19 አየት ብቻ ተናግረው ይደመድማል። واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا كمن እስከ ذلك عيسى ابن مريم قول الحق الذي فيه يمترون የሚል አየት 19 አየት ብቻ የመርየምን ታሪክ የሚናገረው አላህ ሱብሓነሁ ወተዓላ በዚህ ሱራ ውስጥ ሱረቱ መርየም መርየም የሚል ስም 3 ጊዜ ብቻ ይጠቀማል አላህ ሱብሓነሁ ወተዓላ። እና ሁለተኛ ትምህርታችን ላይ ደግሞ አላህ ሱብሓነሁ ወተዓላ በዚህ ሱራ ውስጥ ይህንን ሱራ ሱረቱ መርየምን ሲጀምር ካፍ ሀ ያ ዐይን ሷድ ብሎ ነው የጀመረው። ይህ ሐርፍ ወይም ይህ ፊደል አልሑሩፍ አልኑራንያ ወይም አልሑሩፍ አልሙቀጣ ይባላል። በዚህ ሱራ ውስጥ 137 ካፍ 175 ሀ 343 ያ 117 ዒን እና 26 ሷድ ይሰጠናል። ይህ ቁጥር ማለት ስንደምረው ወንድሞች እናቶች 798 ቁጥርን ይሰጠናል። ለዚህ ማለት 114 ሲባዛ በ7 ቁጥር ይሰጠናል ማለት ነው። 114 ቁጥር ማለት ጠቅላላ የቁርአን ሱራ ነው። 7 ቁጥር ማለት 7 የጀሃነም በር መሆኑን ያሳያል። ይህ ቁጥር መልእክቱ የ114 ሱራ ወይም የ114 ምዕራፍን ቁርአን ያስዋሸ 7 የጀሃነም በር ይጠብቀዋል ማለት ነው። ወልሐምዱሊላሂ ረቢል ዓለሚን።